ሰላምና ጤና በያላችሁበት ውድ ቻናሎች ተከታታዮች በዛሬው ትዕይንታችን ላይ መንታ መንገድ የተሰኘው ቤተሰብ ተከታታይ ድራማ ላይ በቺሃን ታግተው የነበሩት ኑህና መሊክ በመጨረሻ በታሲን እርዳታ አመለጡ፣ የታገቱበትን ቤት አቃጠሉት የሚለውንና ሴቪላይና እንዲሁም ቺሃን ፍቅር ጀመሩ፣ አብረው ለማደር ሞከሩ፣ በመጨረሻ ኑህና ቺሃንም ተደባደቡ የሚለውን ሌሎች ማጓጉና አስደንጋጭ ትዕይንቶችን ይዤ ቀርቤያለሁ። ትዕይንቱን እስከ መጨረሻው እንድትከታተሉኝ በታላቅ አክብሮት ይጠይቁኝ። በቅድሚያ ቪዲዮ ላይክ ማድረግ አትርሱ፣ ቻናሉን ሰብስክራይብ አድርጉት። ወደ ዛሬው ወደ አዋጊው ትዕይንት ከማለፌ በፊት ከኑህና ከቺሃን ማን ይመቻቸዋል ኮመንት ስፍራ ላይ አስቀምጡልኝ። ወደ ዛሬው ትዕይንት አለፍኩኝ። ቺሃንና እንዲሁም ሴቪላይ እርስ በርሳቸው አንድ ላይ ምግብ እየተመገቡ ነው። እራታቸውን እየተመገቡ ይገኛሉ። ቺሃን በመጨረሻ መሊክ እንዲሁም ኑህን ሁለታቸውንም አግቶ ማስቀመጥ ችሏል። እናም ካገታቸው በኋላ አሁን ላይ የሚፈልገው ነገር ቢኖር ከሴቪላይ ጋር ጊዜውን ማሳለፍ ነው። ምክንያቱም ደግሞ መሊክና ኑህ እንደተጫወቱበትና የሱምሩ ልጆች መሆናቸውን ለበቀልም እንደመጡም ስለተነገረው ነበር። እሱ ምንም ያወቀው ነገር አልነበረም እና በዚህ ነገር በጣም ተናዷል። ብዙ ጠጣው አይደል እያለ ሴቪላይም ጋር ማውራት ይጀምራል። በሌላ በኩል ደግሞ ታሲን አሁን ላይ ኑህ ወደ ታገተበት ቦታ ላይ ደርሷል። ኑህና እንዲሁም ደግሞ መሊክ የሆነ ድምፅ እየሰሙ ነበር። ወንድሜ የመጣ ሰው ሳይኖር አይቀርም እኛ ወደ ታገትንበት ቦታ በማለት እርስ በርሳቸው ያወራሉ። ካሜራዎቹን የስልኮቹን መብራት በማብራት ታሲን ኑህ እያለ መፈለግ ይጀምራል። እዚህ ነኝ ብሎ ሲናገር ኑህ አንተ ነህ በማለት ወደዛ ቦታ ይደርሳል። ታሲን ወንድሜ ምንድነው የሆንኩ ቶሎ ንገረኝ፣ ቶሎ በል በዛ በኩል ማለች። ማን ነው ወንድሜ በማለት ስትነግር እኛ ነን ልንረዳችሁን የመጣ ነው በማለት ታሲን ይነግራቸዋል። እናም ወዲያው ከታሰሩበት ቦታ በመፍታት ጀግናው ስትጠፋብኝ እኮ አንተን ፍለጋ ጀመርኩኝ። ወይኔ ወንድሜ ፈጣሪ ነው የእውነት የላካ ሴልጅ ቶሎ በል ፍታላት። እሺ ወንድሜ እየፈታው ነው በማለት ሁለታቸውን ይፈታላቸውና ይዟቸው ለመሄድ ሙከራ አድርጋል። በሌላ በኩል ደግሞ ይሄን ምስቲ በእኔ እናንተ አብረን ቺርስ በማለት ለቺሃን ሴቪላይ የመጠጥ ግብዣን ታቀርብለታለች። እሱም መጠጡን ይቀበላታል። እርስ በርሳቸውም እስከሚሰክሩ በደንብ አድርገው ይጠጣሉ። የአራት ግብዣቸውንም ይገባበሳሉ ወይንም ይጨምራሉ። መጠጣቸውን ጨመሩ፣ አሁንም ጠጡ። በቃ በደንብ ስክራሉ። አሁን ምን ይመስልሻል ብንሄድና ብንተኛ በማለት ይጠይቃታል። እሷን ብትሆን እስኪ ቆይ ቀስ ብለን እንሄዳለን በማለት እርስ በርሳቸው ወሬያቸውን ይቀጥላሉ። እናም አሁን እየተንገዳገዱ ወደሚተኙበትና ወደሚያርፉበት ወደ ሆቴላቸው ወደ ራሳቸው ሆቴል ይሄዳል። በሌላ በኩል ደግሞ ኑህን ይዘውት እየሄዱበት ባሉበት ሰዓት ላይ ወንድሜ በል በቃ መኪናው ላይ መግባት ይኖርባል እና መኪናው ላይ ግባ፣ ከዛ በኋላ እንሂድ እባክህን ብሎ ይነገር። ወንድሜ በቀላሉ ስም ብለን አንሄድም፣ የእውነት እልሃለሁ መሄድ ያለብን አይመስለኝም። ይህንን ቦታ ማሳየት እፈልጋለሁ፣ ይህንን የፈረስ ቦታ ላፈነዳው እፈልጋለሁ ወንድሜ፣ የእውነት እልሃለሁ። እንደፈለግህ ማድረግ ትችላለህ ኑህ፣ ሁሉም ነገር ባንተ ምርጫ ነው፣ ላስቆም አልችልም ይለዋል። መሊክም ብትሆን ፈረሶቹ መጀመሪያ መልቀቅ አለብን በማለት ትነግረዋለች። ፈረሶቹ ከዚህ ቦታ እንዲወጡ ከዛ በኋላ ሙሉ በሙሉ ለማቃጠል ሙከራ ያደርጋሉ። ቺሃን አሁን ከባለቤቱ ሴቪላይ ጋር የሚያልፍበትን አልጋ ከመረጠ በኋላ እርስ በርሳቸው ተያይዘው ወደ አልጋው ላይ ያመራሉ። አልጋው እጅግ በጣም የተዋበና በጣም ቆንጆ ነው። በቃ ሆቴሉ በጣም ያምራል። እናም ሴቪላይ ተመቸሽ በማለት ይነግራታል። እርስ በርሳቸውም ያወራሉ። እናም እርስ በርሳቸው ይቀራረባሉ። በዚህም ሰዓት ላይ እርስ በርሳቸው ካወሩ በኋላ በል አሁን ግቧችንን ደግመን እናንሳና እንጠጣ በማለት ይነግራታል። መጠጡም ከጠጡ በኋላ ሁለቱም እርስ በርስ ይንገዳገዳሉ። እናም እርስ በርሳቸው ይያያዛሉ። ወደፊት ለፊትም ለመሳሳም ይቀራረባሉ። ሴቪላይ ወደ እሱ ትቀርባለች። ልክ በተመሳሳይ መልኩ ቺሃንም ቢሆን ወደ እሷ ይቀርባል። እርስ በርሳቸውም ፊት ለፊት ይተያያሉ። ለመሳሳም ሙከራ ያደርጋሉ። በዚህ ሰዓት ላይ ሁሉም ነገር እዚህ ጋር ማቆም አለበት አይደል? ሴቪላይ የተነጋገርነው መርሳት የለብንም። በቃ ረፊ እኔና አንቺ ያው በማለት ሊያስቆማት ሞከረ። ለምን እያለችም ጠየቀችው። እሷም ቀረበችው። እርስ በርሳቸውም ግንኙነት ለማድረግ ተቀራረቡ። እያንዳንዶቹን ፈረሶች እንዲወጡ ወደ ውጭ ካደረጉ በኋላ ያንን የፈረስ ቦታ ሙሉ በሙሉ ናፍታ በማርከፍከፍ ቤቱን መሊክና እንዲሁም ኑህ በመሆን ሁለታቸውም ቤንዚሉን ካርከፈከፎች በኋላ እሷም ሁለቱም ሳሚትንና ሳንሻይንን ለመበቀል
መጨረሻም እሳት በማምጣት ቦታውን ለማቃጠል ሙሉ በሙሉ ሙከራ ያደርጋሉ። እናም ሁሉንም ነገር ሰው ያለበት ቦታ ላይ ያቃጥሉታል። ይህንን ነገር ሁለቱም ፊት ለፊት ነው ይመለከታሉ። ታሲምም ባረጉት ነገር ምንድነው ወንድሜ ብሎም ሲናገር መቃጠል አለበት ሁሉም ነገር በማለት ይናገራል። ጠባቂያቸውም እንዲሁም ደግሞ ኑህንና መሊክን ሊጠብቅ የነበረው ሰው አንድ ሰው ነበር። እሱም ሊያስቆማቸው ሲሞክር ምንም ነገር ለማድረግ የምትሞክር ከሆነ ትሞታለህ። አሁን የምልህ ነገር ብቻ ሂደህ ላለቃ ታደርሳለህ። እኛን ለመግደል ሞክሯል፣ እኛንም አስተቃይቶናል። እናም እኛም በተራችን እንደምናስተቃየው ነገረው፣ ለቻንም ነገረው፣ ለሳሚትም ነገረው፣ በፍጥነት ሂድ በማለት ያባረረዋል። ታሲን አሁን የመጀመሪያ በቀሉን በኑህ አማካኝነት አግኝቷል። የሳሚትን ቤት ሙሉ በሙሉ ማቃጠል ችሏል። ሙሉ በሙሉ አቃጠለው። ለጃን ስልክ ይደወልለታል። ጃን አለቀይ ምንድነው? ምን ተፈጥሮ ነው? ወንድሜ ቤቱ እንዳለ ተቃጠለ፣ በእሳት ተቃጠለ። ምን በእሳት ተቃጠለ? ምን እያልከኝ ያለው? ያ ልጅ አቃጠለው። ማን እንደፈታው አላውቅም። ተፈቶ ነበር፣ ተቃጠለ። በቃ መጣውኝ በማለት ከሲቪላይ ጋር ሊያደር የነበረው ጃን የራት ግብዣው ተደናቀፈበት። በመጨረሻ ኑህና እንዲሁም ደግሞ መሊክ አምልጠዋል ነው የሚሉት። እናም ደግሞ ሙሉ በሙሉ ቤታችንን አቃጥለውታል። የፈረስ ግልቢያውን በቃ አንቺ ዙረፊና ጠዋት ላይ ትሄጃለሽ ወይም እኔ ተመልሼ እመጣለሁ በማለት ይነግራትና በፍጥነት ለአባቱ እየደወለ ወደዛ ስፍራ ያመራሉ። ሳሚት ይህን ነገር ሲሰማ እጅግ በጣም ይበሳጫል። ምን እያልከኝ ያለው ልጄ? መጀመሪያሽ የተረጋጋ፣ በቃ መጣሁኝ፣ በፍጥነት መመጣ ይሆናል በማለት እየነግረዋል። በመጨረሻም ለህክመትም ሙሉ ቤቱ እንደተቃጠለና እነዛ ልጆች እንዳቃጠሉበት ይነግራታል። የሆነ እገዛ እንዳገኙና ማን እንዳገዛቸውም ግን እንዳላወቀም ይነግራታል። ኑህና መሊክ ወዲያው ወደ ታሲን ቤት ይሄዳሉ። ታሲን ወደ ቤቱ ይዟቸው ይሄዳል፣ ያስጠጋቸዋል። የእሳት መቃጠሉን የሰማው ሳሚት በጣም ተበሳጭቶ ወደዛ ስፍራ ላይ ይመጣል። ጂሃንም ቢሆን እንዴት እንደዚህ ሊፈጠር ይቻላል አባዬ? ለምን አንተ ጥበቃ እንደካማ አደረግ ሲል ይነግረዋል። እሱም እንዴት እዚህ ሰው አውቋቸው እንደመጣና በምን አይነት መንገድ እንደተፈጠረ እንዳልገባው ግራ እንደገባውም እርስ በርሳቸው ይከራከራሉ። ጂሃን አባቱን ይወቅሳል፣ ሳሚትን ቢሆን ጂሃንን ይወቅሰዋል። ጂሃን ግን ምንም ጥፋት የለብኝም አባዬ፣ አድርግ ያልከኝን ነበር ያደረጉት፣ ሌላ ምንም ነገር የለም ሲል ይነግረዋል። ታሲን መሊክና ኑህን በቤቱ ያስገባቸዋል። ምግብ እንዲበሉ እንዲመገቡና ራሳቸው እንዳያጸዳዱ ያደርጋቸዋል። በሌላ በኩል ሱምሩንም እንደዛው። ሱምሩ የድሮ ሰራተኛቸው ቤት ውስጥ ነበር ያለችው። ለኒሃያት የሚያስፈልጋትን ነገር በሙሉ ይደረግላታል። ኒሃያት የድህነት ኑሮ አትፈልገውም ነበር፣ ግን አሁን አማራጭ አጥታ የድህነቱ ኑሮ እየኖረች ትገኛለች። በጣምም ተበሳጭታ ነበር። በሌላ በኩል ሳሚት ከጂሃን ጋር እያወራ ይገኛል። እናም እንዴት አድርጎ መበቀል እንደሚችልና ማን እንደረዳቸው ከፖሊሶች ጋር በመሆን እንዴት ሊፈጠርበት እንደቻለ ጥናት እያደረገ ይገኛል። ማን እንዳቃጠለውና መገኘት የሚችል እያንዳንዱ መረጃ መጠቀም እንዳለበት ይናገራል። በድንገት መንገድ ላይ እየተከታተለው የነበረው ኑህ አለ። ኑህ ጂሃንን እየተከታተለው ነበር። በመኪና እየሄደ ባለበት ሰዓት ላይ ኑህ ጂሃንን ይከታተለዋል። እናም ከተከታተለው በኋላ ከፊት ለፊቱ በመሆን የጂሃንን መንገድ ኑህ ይዘጋበታል። እናም በመጨረሻ ጂሃንና ኑህ ለመደባደብ ከመኪናው ላይ ይወርዳሉ። ማን እያደረግህ ነው አንተ ይለዋል። በዚህም ሰዓት ላይ አግታኝ ነበርና ደግሞ ነፃ ወጥቻለሁ። ከዚህ በኋላ ግን በቀሌ ከአንተም ጋር የሚሆን ይሆናል ጂሃን። አንተም መበቀል አንድም ቀን ፈልጌ አላውቅም ነበር፣ ግን ደግሞ ተመልከት እኔ ልበቀል የመጣሁት ማንንም አልነበረም ሲል ይነግረዋል። በዚህ ሰዓት ላይ ጂሃን ኑህን አንዴ በቦክስ በማለት ይጥለዋል። ኑህን ይወድቃል። በዚህ ሰዓት ላይ በመምታቱ በጣም የተበሳጨው ኑህንም ደግሞ ሊመታው ጂሃን በሚሞክርበት ሰዓት ላይ ሰዎች ይመጡና ያገላግሏቸዋል። እናም ወዲያውም ፖሊስም ይመጣል። ፖሊስም ከመጣ በኋላ ሰላም እንዲያሰፍኑና አሁን ቀጥታ መንገዳቸውን ይዘው መሄድ እንዳለባቸው አንደኛው እንዲመለስ፣ አንደኛው ደግሞ ቀጥታ መንገዱን ተከትሎ እንዲሄድ ይነግራቸዋል። ፖሊስም ካስቆማቸው በኋላ ኑህን ይለቁታል። ጂሃንም በዚህ ነገር እጅግ በጣም ይበሳጫል። ወደ ተመልካቾች ትዕይንቱ እንዲህ ያለ አጓጊነቱን ቀጥሏል። ከዚህ በኋላ ኑህ ጂሃን ላይ ምን አይነት ነገር ያደርጋል? ሱምሩና ኒሃያትስ መች ወደ ቤታቸው ይመለሳሉ? ትዕይንቱ ምን ይሆናል የሚለውን በቀጣይ በአጓጊ ትዕይንቶች የመመለስ ይሆናል። የዛሬው ትዕይንታችን እዚህ ላይ ተጠናቀቀ። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ውድ ተመልካቾች መልካም ጊዜ ይሆንላችሁ።